ይሄ ነው በቃ ባንኮክ። ይኸው ፌንታ እግዚአብሔር ዶግ ይንቀሳቀሳል። የሆነ ያረቡት ነገር አለ። ኦ ካፖንካ ያ ኦ ታንክ ዩ ሶ ስዊት። ስልኬ እዛ ነው ትቼ ወጣሁት። የሆነ የመንቀሳቀስ ምልክት ካያችሁ ትነግሩኛላችሁ። አሁን የምታዩትን ማመን ይከብዳችኋል። ሰላም እንዴት ናችሁ? ሳሚ ነኝ። እንግዲህ ለብቻችሁ ትራቭል ማድረግ ትንሽ የሚከብደው ነገር በተለይ ለኔ የሚከብደኝ ነገር ምንድነው? ይሄን ነገር አየሁ፣ ይሄን ነገር ሲንሞክረው እንደዚህ እናርገው፣ እንደዚህ እንጣው ምናምን እያላችሁ የምታወሩ ሰው ቢኖር በጣም አሪፍ ነው። ስትሄዱ ምናምን የሆነ ቦታ ስትሄዱ ምናምን የሆነ ዲስከስ እያደረጋችሁ ሲሆን አሪፍ ነውና ለምን ታዲያ vlog አላረገም የሚል ሀሳብ ድንገት ብልጭ አለልኝና ከዛ በኋላ ካሜራዬን አስተካክዬ እንግዲህ vlog ላረግላችሁ ነው ማለት ነው። አሁን የሚሄደው ባንኮክ ነው ያለሁት። ባንኮክ ታይላንድ ውስጥ ትልቁን የሾፒንግ ሞል ነው የሚሄደው። በባንኮክ ትልቁ ነው። እንዲሁም ደግሞ ከዓለም 7ኛ አካባቢ የሚገኝ ነው። በጣም ሞደርን እና በጣም ትልቅ ሞል ነው የሚሄደው አንዳንድ ነገሮችን ሾፕ ለማድረግ። በዛውም ለምን እያሳየዋችሁ አንሄድም? ስለዚህ አብረን እንሂድ ማለት ነው። እስቲ አሁን ትንሽ እርቦኛል፣ ገና መነሳቴ ነውና የሆነ ቁርስ ነገር ፈልጌ ሲበላለሁ፣ ፋስት ፉድ ነገር መኪናው እስኪመጣ ድረስ ማለት ነው። ያው ከተማው እንደምታዩት ሙሉ ጋር እስከምደርስ ድረስ በርገር ኪንግ የሆነ ነገር ብበላ አሪፍ ነው። አይ ቲንክ የሆነ ነገር መብላት እችላለሁ መሰለኝ እስኪ ደርስ ድረስ። እኔ ያለሁበት ሆቴል ዋን ዌይ ነውና መኪናው በላይ ዞሮ ነው የሚመጣው። ስለዚህ እሱ እስኪመጣ ድረስ እዚህ በርገር ኪንግ የሆነ ነገር ልብላ፣ ፈጠን ያለ ነገር በልቼ ብሄድ ይሻላል። ኦኬ እሱ ስታርት። እዚህ አሳማ ስጋ አለ፣ ግን በጣም እንዴት አድርጋችሁ እንደምትጠነቀቁ አይ ዶንት ኖ። ትመርጣላችሁ። ያው እዚህ ጋር ቢፍ እና ፖርክ አለ፣ ትመርጣላችሁ። ቢፍ ልምራታ ነው። ያው እንግዲህ ቡክ አድርገናል። ሄሎ ኦኬ ሆፕፉሊ ቶሎ ይመጣል ብዬ አስባለሁ። እቺ ነገር አሪፍ ነች። ዲስ ሻዋርማ ያ እቺ አሪፍ ነገር ነች። እሷን ልጨምርና እንግዲህ መኪናው ከደረሰ ይዤ እወጣለሁ። ቶሎ ካልደረሰ ቁጭ ብዬ እበላለሁ ማለት ነው። እስቲ ምግቡ ሲደርስ ደግሞ እናያለን። እዚህ ታይላንድ ውስጥ ባንኮክ ውስጥ ለኛ ከባድ የሆኑ ለኛ ባህል ከኛ እምነት ጋር ከኛ ይሆናል አይደለ ሃይማኖታችን ጋር የማይሄዱ በጣም ብዙ ከባድ ነገሮች አሉ። ሌላው ነገር በጣም ሰዎቹ ጨዋ ናቸው፣ ሰው አክባሪ ናቸው፣ ፖላይት ናቸው። የትም ቦታ ብትገቡ ኢቭን ፖሊሶቹ ራሱ ማለት ነው በቃ እንዴት ትሪት እንደሚያደርጓችሁ እንዴት ሰር በቃ እያሉ ነው የሚያናግሯችሁ። ሞሎች ላይ ብትገቡ በጣም መልካም ሰዎች ናቸው። ትራንስፖርት ላይ ምናምን በጣም አሪፍ ስነ ምግባር ያላቸው ሰዎች ናቸው። እንደውም እኔ ስልኬን በእንትን እየሄድኩኝ ስልኬን ጣልኩት በሞተር እስቲ ቼክ ላድርገው ብዬ በሞተር እየሄድኩ ነበርና ስልኬ ከኪሴ ውስጥ ተንሸራቶ ወደቀና በቃ ተስፋ ቆርጬ ትንሽ ወርጄ ወደ ኋላ አየሁት። ግን ያው መኪናም ሊገጨው ይችላል ዋና አስፋልት ላይ ነው ብዬ ተስፋ ቆርጬ ስመለስ ሞተር የያዘኝ ልጅ ደውሎ እያወራ ነው ማለት ነው። ከዛ በኋላ በራሳቸው ቋንቋ ነው የሚያወራውና በቃ ምን እያለ ነው ምናምን ብዬ ከዛ ይዞኝ ወደ ሌላ ቦታ ሄደ እና እንግሊዘኛ አይችሉም፣ ያው ለመግባባት ከባድ ነው። ከዛ ከመንገዳችን ተመልሶ ወደ ሌላ ቦታ ሄደ። ለካ ስልኬን ያገኙት ሰዎች ደውለውለት እዚህ ቦታ ላይ ና ብለውት እዛ እየሄድን ነበር። ከዛ በኋላ የሆነ ረጅም ርቀት ከሄድን በኋላ ቆመው ሁለት ሰዎች ቆመው ስልኬን ይዘው ቆመው ጠበቁን ማለት ነው። እና በጣም ነው የተገረምኩት። በቃ እዚህ ድረስ ነው ያላቸው ጨዋነት። ስታዩዋቸው የሆነ ሃይማኖት የላቸውም፣ ፈጣሪን አያውቁም፣ ግን ደግሞ በጣም ዲሲፕሊንድ ናቸው፣ በጣም ጨዋ ናቸው። እና ይሄ ነገራቸው በጣም አስገርሞኛል። ብዙ የመዝናኛ አማራጮች አሉ። ከዚህ ወጣ ብሎ ከባንኮክ ደግሞ ፓታያ እና ፑኬት የሚባሉ ከተሞች አሉ። እዛ ላይ ሄጄ ነበር። እንደውም ፓታያ ሄጄ ነበረ። በጣም አሪፍ ጊዜ ነው ያሳለፍኩት። ኦሽን አላቸው፣ ልክ የባህር ዳርቻ አላቸው። እዛ ላይ በጣም ብዙ አክቲቪቲዎች አሉ። ጄት ስኪ፣
እንዲሁም በፓራሹት እንደውም ቲክቶክ ላይ ፖስት አድርጌዋለሁ መሄድ ትችላላችሁና በጣም ብዙ አክቲቪቲዎች አሉ። ያው ምግቡ ደርሷል። ኦኬ ታንክ ዩ ምግባችን ደርሷል። እንግዲህ እቺን ነገር በጣም ወድጃታለሁ። እንደ ሻዋርማ ቺክን ነገር ነች። ያው ለስላሳ መጠጥ አልጠጣም እኔ፣ ለዛ በባዶ ነው የምንበላው ማለት ነው። ነው በርገራቸው ነው። ታክሲያችን መጥቷል። ሄሎ ወር ዩ እንግዲህ ታክሲያችን መጥቶ እየሄድን ያለ ነው። ያው ከተማው ላይ ትንሽ ክራውድድ ይኖራል ሊኖር ይችላል። እንግዲህ እንደምታዩት ነው። እና ቀላል ነው በጣም። እዚህ ስትመጡ ምንድነው ማድረግ ያለባችሁ እንዳልኳችሁ ግራብ እና ቦልት የሚባሉ ወይ ግራብ ወይም ቦልት የሚባሉ ሁለት ልክ ራይድ እና ፈረስ እንደማለት ነው። እንደሱ አይነት አፕሊኬሽን አለ። እሱን ዳውንሎድ አድርጋችሁ ከዛ በኋላ መጥራት ነው በቃ። እና ምንም ጭቅጭቅ የለም። ከዛ ላይ ፊክስር ነው ዋጋው፣ ከፍላችሁ መሄድ ነው። መኪና መከራየት ከፈለጋችሁ ሞልቷል፣ መከራየት ትችላላችሁ። ሞተርም መከራየት የምትፈልጉ ከሆነ ሳይክልም ሞተርም መከራየት ከፈለጋችሁ አለ ማለት ነው። እና በጣም ደስ የሚል ሀገር ነው። በጣም ወድጄዋለሁ። አሪፍ ነው። ደርሰናል እንግዲህ። ኦኬ ሚስተር ኦኬ ታንክ ዩ ሃቭ አ ጉድ ዴይ። ደርሰናል። ቤቱ ጋር ነው መግቢያው። ብዙ መግቢያ ነው ያለው። ያው እኛ ከፊት ያለውን እንመርጣለን። እንግዲህ በጣም ትልቅ ነው ሙሉ፣ በጣም ሞደርን ነው። ከዚህ በፊት መጥቼ አይቼዋለሁ። በጣም አሪፍ፣ የምትፈልጉት ማንኛውም አይነት ብራንድ አለ። ምግብ ምናምን አለ። ሁሉም አይነት ምግብ፣ የነሱ ባህላዊ ምግባቸውም አለ። ሁሉም ነገር አለ። ያ እንግዲህ መጀመሪያ ላይ የምታዩት የነሱን ትራዲሽናል ምግባቸውን ነው። ከስር የምታዩት በደንብ እናየዋለን ተመልሰን። ይሄን አሁን የሆነ ቃል ገዛ ስለሆነ ላይ እንወጣና ከዛ በኋላ እቃውን ከገዛው በኋላ ተመልሰን እንመጣለን ማለት ነው። ሁሌ ነው የሚጠፋብኝ። በቃ በመጣው ቁጥር ይጠፋብኛል የቱ ጋር እንደሆነ። ይሄ እንደ ዱባይ ሞል እንትን የለውም ያየሁት ነገር። እንደ ዱባይ ሞል ላይ አሁን ማፕ አለ። የምትፈልጉትን ቦታ የምትፈልጉትን ሱቅ ልክ ስትጽፉለት ማፑ ላይ ስትጽፉለት ያሳያል። እዚህ ግን ማፕ አይ ቲንክ የለውም ማለት ይቻላል። እና በጣም ጽድት ያለ ሞል ነው። በቃ ጽድት ያለ ሞል ማለት ነው እንደምትመለከቱት። የቱ ጋር ነበረ? በዚህ ውስጥ ማለፍ እችላለሁ።
ሮቦት ከናይ እዚህ ጋር የሆነ ሮቦት ነገር አለ። ኦ ካፖንካ ሪያሊስቲክ ሮቦት ያው እዚያ በጣም ኢኖቬሽን እና ቴክኖሎጂ በጣም በቃ አሪፍ ነው ያሉት። በጣም ሮቦቶች ምናምን ይሄን ተመልከቱት። ተኝቷል መሰለኝ። ይሄ ግን እያወራ አይደለም። ያቸው እዚህ ጋር ደግሞ ሁለት የቆዘሙ ሰዎች አሉ። ደስ ይላል። ሰዎችን ኢምፕረስ ለማድረግ የሚሞክሩት ነገር ምናምን አሪፍ ነው። ፎቶ ምናምን ይነሳሳሉ። ከግብይቱ ጎን ለጎን ያው እንደዚህ ይዝናናሉ ማለት ነው ሰዎች እና ይሄ በጣም አሪፍ ነገራቸው ነው። እስቲ ጀለስ፣ እስቲ ፈገግ። ይበቃል እንግዲህ ትንሽ ረፍት የምታረጉበት ቦታ ነው። ሀይ ትለዋለች እንግዲህ እየሰማት አይደለም፣ የሚሰሙ አይደሉም። ይሄኛው ብቻ ነው ሪያሊስቲክ ሆኖ እየተንቀሳቀሰ ያለው። ይሄ ግን በጣም የሚገርም ነው። የሌለው ነገር የለም ውስጡ። Amazing, delicious. ካፖንካ ያቸውና እጃቸው እንዲያርገው ነው ካፖንካ ይሏቸዋል። እና እንክብካቤ ትጠላላችሁ። በጣም ደስ ይላሉ። በጣም እኔ በጣም የተገረምኩት ነገር ይሄንን ነው። ከሁሉም በላይ ለሰው ያላቸው ክብር፣ ሪስፔክት። በቃ ለነገሩ ኤዥያን ሀገሮች በዚህ በጣም የታወቁ ናቸው። በጣም ዲሲፕሊንድ ናቸው። ሪስፔክት ምናምን በጣም እርስ በርስም ለሌላም ሰው ቢሆን በጣም በቃ ሽቁጥቁጥ ነው የሚሉትና በጣም ደስ ይላሉ። ያው እንደ ጃፓን ትንሽ ቻይኖች ጥጋበኛ ናቸው መሰለኝ። ቻይኖች ትንሽ ያስቸግራሉ መሰለኝ። ሌሎቹ ግን በጣም ዲሲፕሊንድ ናቸው እና ሞሉ እንደምታዩት ነው። ጠፍቶብኛል። Kapunha. Okay, got it.
ኦኬ ሌቪስ ብራንድ ያላችሁ እዚህ ጋር ከዛ ደግሞ ብዙ አክቲቪቲ ቦታዎች አላቸው እዚሁ እንትን ላይ አዲዳስ ስቶር ይወላችሁ የሆነ ዕቃ ልገዛ ነበር የመጣሁት ግን ቦታው ጠፋብኝ በቃ የት እንደነበረ የሆነ ምልክት ነገር ምናምን ካልያዛችሁ በቃ አታገኙትም እና እንግዲህ እስቲ ፈልገዋለሁ እንደማገኘው እርግጠኛ ነኝ ምግብ ነገር ከፈለጋችሁ ደግሞ እዚህ ጋር አለላችሁ ብቻ ምግብ ሳይሆን ስናክ ነገር ፈጠን ያለች አርት ነው በቃ እዚህ ምግብ እንዴት እንደሚራቀቁበት በጣም ነው ደስ የሚለው ቆይ እኔ ሞክራለሁ የትኛውን ልሞክር ይሄኛውን ልሞክር እቺን ልሞክራ አንድ ደግሞ የቱን ልሞክር ይሄ ምንድነው በጣም ስንዴ በዛበት ምን እንደበዛበት አላውቅም ልሞክረው እስቲ እኔንም ልሞክረው
ኦኬ ሌላ ደግሞ ይሄኛውንም ልሞክረው። እቺንም ልሞክራት። ሌላ ያው ሁሉም ምርጥ ነው፣ ግን ያው ይበዛል ብዬ ነው። እስቲ ቆይ ከዚህኛውና ከዚህኛው ይሻላል። ይሄ ልሞክረው። ያው እኔ ልሞክራቸው። Okay. Yeah. Thank you. Okay. Okay. Thank you. እቺን እንግዲህ ስናክ ነገር ነች። የሆነ ቦታ ደቅ ብላችሁ ትንተላለች ማለት ነው። መሞከር ደስ ይላል። በርግጥ ይሄ በጣም ሞደርን ነገር ነው። የሆነ ለመሞከር ምናምን እንትን የሚሰራው በጣም ሞደርን ነገር ነው። ቦታውን አግኝቼዋለሁ በስተመጨረሻ። ይሄን ለሞከረው የምር እዚህ ሀገር በቃ ምግብ በጣም ነው የተመቸኝ። በጣም እንዴት እንደሚሰሩት በጣም ነው የጣፍጠው። በጣም ነው የሚጣፍጠው። ሎካል ምግባቸውን ሞክሬያለሁ። ይጣፍጣል በጣም። ከታች ልሞክረው። ይሄ ደግሞ ይበልጣል። ጠገብኩኝ። ውሃ ደግሞ ከዚህ ልባ ነው። ውሃ አስጠማኝ።
ሰልፍ በስነ ስርዓት ነው የሚከበረው። Excuse me, you have water? 15. Water. Yes, 15 baht. Sorry? 15 baht. 15 or 50? 15. Okay. Sorry, no cash. Pay by card. Oh, no cash? No cash. Sorry. Oh, You want the water? yeah. You bring me cash. Oh, thank you. So sweet. Thank you. Thank you very much. Okay, thank you. ይሄ ነው በቃ ታይ ባንኮክ ስጠይቃት ውሃ 15 ባት ነው አለችኝ እና ግን በካሽ አይቻልም በካርድ ነው አለች። እኔ ደግሞ ካርድ የዚህ ሀገር ሎካል ካርድ የለኝም እና እኔ የሰማችኝው አንዷ በቃ ከፈለክ ጠጣ ምናምን አለችኝ። ያው ብሩን ሰጥቷት ገዛችልኝ እና በጣም እንደዚህ ነው በቃ በጣም ፋሚሊያር ናቸው። የሆነ ይቀራረባሉ። ሳናግሯቸው በጣም ፈገግ ነው የሚሉት ምናምን ደስ ነው የሚላቸው። ያው ውሃ ገዝታልኛለች። ኦኬ እንግዲህ አሁን ያለ ነው የአይፎን ስቶር ውስጥ ነው ያለ ነው። ስልኬ ቻርጅ ስለዘጋብኝ ትንሽ ስልኬን ቻርጅ ላድርግ ብዬ ነው። ያው እንደምትመለከቱት እችኛዋ ለአደጋ ጊዜ ነች። ያው ያኛው የምጠቀምበት ስልኬ ነው። ያው እዚህ ማንም ሰው ስልካችሁ ቢበላሽ ሲጥየው ቤድ ይሰርቁታል አይሰርቁትም የሚለው እንሞክር እስቲ። ያው የኛው ወገን ነው እዛ ጋር የተቀመጠው እኛንን የማንታመነው መቼም ጥቁሮች እና በቃ እዚህ ስልካችሁ ቢበላሽም አዲስ መግዛት ብትፈልጉ አይፓዶችን ምናምን የፈለጋችሁትን አይነት ስልክ የአይፎን ምርት ላፕቶፖችን ጨምሮ መግዛት ትችላላችሁ። እና ትልቅ ስቶር ነው፣ በጣም ትልቅ ስቶር ነው። ያው እንደምትመለከቱት ማለት ነው። ትልቅ ስቶር ነው። እነዚህ ኢንተርናሽናል አስቀምጬ ብሉጣት በቅርብ ርቀት እከታተለዋል ብድግ አድርገውት እንዳይሄዱ። ያው እዚህ ጋር በቃ ሰዎች እንጋውት ያደርጋሉ። ሶሪ ከዚህ በላይ መቅበጥ አያስፈልግም። ልጠጋ ወደ ስልኬ። ያው በእርግጥ ምር ማንም አይነካውም። ምንም በጣም ሴፍ በቃ ሴፍ ሀገር ነው። በጣም ምንም አይነት ስጋት የሌለበት ሀገር ነው። በፈለጋችሁ 24 ሰዓት ብትንቀሳቀሱ ምንም በቃ በጣም ሴፈስት የሚባል ሲቲ ነው እና ደግሞ በአመት 30 ሚሊዮን ሰው ነው የሚጎበኘው ታይላንድ ባንኮክን ማለት ነው። አስባችሁታል? ከነ ዱባይ ከነምን በላይ ነው በቱሪስት ብዛት ማለት ነው። በጣም የሚጎበኝ ሀገር ነው። ያው አትቺን ውብ ከተማ አንዳንዴ በቃ የሆነ አጉል ነገር ትለምዳላችሁና በጣም የሚያምር ከተማ ነው። በጣም አንድ የታገል ሰይፉ ግጥም አለና ለፎሬክስ ትሬዲንግ የሚሆን ነውና ምንድነው የሚለው? በተለይ ደግሞ ፕሮግሬሲቭ ያልሆነ በጣም ብዙ ሪስክ እያደረጋችሁ ገንዘብ ለመስራት ወይም አካውንት ፍሊፕ ለማድረግ የምትሞክሩ ሰዎች ማለት ነው እሱን የሚመለከት ነውና ግጥሙ ምንድነው የሚለው መሰላችሁ? ከፍ በል ወደ ላይ ከስም አደባባይ ከስልጣኑም ሰማይ በሀብት ከፍ ከፍ በዝና ከፍ ከፍ በስልጣን ከፍ 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 በኋላ የወደክለት አጥንት እንዳይተርፍ ይላልና ለጊዜው አንፕላንድ የሆነ ትሬድ ካለ ፕላን ካለ እቅድ የምታረጉት ትሬድ ገንዘብ ሊያመጣ ይችላል። ዛሬ ላይ የሆነ ነገር ሊያደርግ ይችላል። በትሬድም ባይሆን በሌሎች ቢዝነሶች ላይ
አለ አግባብ እያረጋችሁ ያላችኋቸው ነገሮች ዛሬ ላይ ገንዘብ ሊያመጣ ይችላል። የወደቃችሁለት ግን ያው እንግዲህ አጥንታችሁም አይተርፍም ማለት ነው። ስለዚህ ሁልጊዜም ቢሆን ጤናማ የሆነ እድገት፣ ጤናማ የሆነ ነገር መልመድ አለብን ማለት ነው። እዚህ ጋር ደግሞ ሌላ ትኩሳት ይላል። The dog. ይንቀሳቀሳል የሆነ አይኑ ምናምን ጆሮ ጆሮን ሲያንቀሳቀስ ታሰ በጣም ትልቅ ነው። በስማ እዚህ ጋር ደግሞ መኪና ፖርሽ በጣም ጽድት ያሉ መኪኖች አሉ። ያው እንግዲህ አስባችሁታል የገበያ ማዕከል ውስጥ መኪና ሀገራችንም አሁን አዲሱ ሞል ሲጠናቀቅ እንደሚኖር እርግጠኛ ነኝ። የፖርሽ መኪኖች አሉ ጽድት ያሉ ናቸው፣ ደስ ይላሉ። ያው ርካሽ ነው ዋጋቸው። እውነት የምር እንትን ለማለት ሳይሆን በጣም የሚጋነን አይደለም። ብዙም ኤክስፔክት እንደምናደርገው አይደለም። ኖርማል ዋጋው አሪፍ ነው፣ መጥፎ የሚባል አይደለም። እና እዚህ አይ ቲንክ መኪና ጥሩ ነው ዋጋው መሰለኝ። ለነገሩ መኪና እኛ ሀገር ነው እንጂ ውድ፣ ሌላ ሀገር ላይ ምንም ጀስት በቃ እግር ነው መንቀሳቀሻ ነው። ሌላ ምንም የተለየ ነገር የለም። ኢቭን እንደ አሴት ራሱ አይቆጥሩትም። በቃ ትገዛላችሁ፣ ትነዳላችሁ፣ በቃ ተጠቅማችሁ ምንም ከዛ ውጪ ገዝቼ እንደዚህ ሀብት ገንዘቤን ላሳርፍበት ምናምን የምትሉት አይደለም። እና ያው እኛ ሀገር መንገድ ብዙ ስለሌለ ነዳጅም ኢምፖርት ስለምናደርግ መንግስት ከፍተኛ ታክስ መኪኖች ላይ እንደሚጥል ይታወቃል። እና ለዛ ምክንያት ነው በጣም ውድ የሚሆነው እኛ ሀገር ላይ። ምናልባት እኛ ሀገር አንድ መኪና የምንገዛበትን እዚህ ሁለት መግዛት ይቻላል። እና ያ እንደዚህ ዋጋ በጣም ልዩነት ያለው ለዛ ምክንያት ነው። እስቲ አሁን ደግሞ የምንሄደው ወደ ታች የትራዲሽናል ምግባቸውን ነው የምናየው ማለት ነው። እዚህ ጋር ምን ፈታ እያለ ነው ሼፋ። እና የባንኮክ ምግቦች የተለያዩ አይነት ጣፋጭ ምግቦች አሉ። እንደ በረሮ፣ እንደ ፌንጣ፣ እንደ ጥንዚዛ የመሳሰሉ ጣፋጭ ምግቦች አሉ። እነሱን እናያለን።